ሲምፕሰንስ በአሜሪካና በቬንዙዌላ መካከል ጦርነት እንደሚነሳ ተንብየዋል። ሲምፕሰኖች ብዙ ነገሮችን አስቀድመው አሳይተዋል። ነገር ግን ሰዎች በዩናይትድ ስቴትስና በቬንዙዌላ መካከል ጦርነት እንደሚነሳ ተንብየዋል እያሉ ነው። ይህ ቲዮሪ በስፋት የሚሰራጨው ለምን እንደሆነ እንመልከት። ዶናልድ ትራምፕ ቬንዙዌላ በደቡብ አሜሪካ እስካሁን ከታዩ ትልቁ ወታደራዊ ኃይል እንደሆነች በመጥቀስ በአሜሪካ ጦር እንድትከበብ ያሳውቃሉ። በእነዚህ ይገባኛል ጥያቄዎች መሰረትም አሜሪካ የቬንዙዌላ ነዳጅ የሚጭኑ መርከቦችን ኢላማ ያደረገ የባህር ኃይል እገዳን ትጀምራለች። የጦር መርከቦች፣ አውሮፕላኖች፣ በሺዎች የሚቆጠሩ የአሜሪካ ወታደሮች በካሪቢያን ማዶ ላይ ይቀመጣሉ። ግባቸውም የሀገሪቱ ዋና የገቢ ምንጭ የሆነውን የቬንዙዌላን የነዳጅ ኤክስፖርት ማቋረጥ እንደሆነ ይነገራል። የትራምፕ ደጋፊዎችም የጫኔ ማዱሮ መንግስት እንዲፈርስ ለማስገደድ የታሰበ እቅድ እንደሆነ ይናገራሉ። ነገር ግን እዚህ ላይ አደገኛ ነገር ይፈጠራል። ቬንዙዌላ ብቻዋን አይደለችም። ቻይናና ሩሲያ ሁለቱም በሀገሪቱ ውስጥ ትልቅ ድርሻ አላቸው። የነዳጅ ስምምነቶች፣ የዕዳ ስምምነቶች፣ የጦር መሳሪያ ውሎች እና የፖለቲካ ተጽዕኖ። የአሜሪካ መርከቦች ታንከሮች ማቆም ከጀመሩ እነዚያ ታንከሮች የቬንዙዌላ ብቻ እንዳልሆኑ ይነገራል። አንዳንዶች ከቻይና ገዢዎችና ከሩሲያ የሚደገፉ ኩባንያዎች ጋር የተሳሰሩ እንደሆነ ያሳውቃሉ። በዚህ ምክንያት ማንኛውም ጥቃት በክልል ደረጃ እንደማይቆም ስጋትን ይፈጥራሉ። ዓለም አቀፍ በሆኑ ሌላ አያሌ ሀገሮች ላይም ወደ ተመሳሳይ የግፊት ቀጠና የመሳብ አደጋን ይፈጥራል። ይህ የመሬት ወረራ አይደለም። የአሜሪካ ወታደሮች ወደ ቬንዙዌላ አልገቡም። ነገር ግን በዓለም አቀፍ ሕግ መሰረት የባህር ኃይል እገዳዎች የጦር ድርጊቶች እንደሆኑ ይቆጠራሉ። ስለዚህ ጥያቄው በዚህ ውሳኔ ደስተኛ ኖት? ይህ ግጭትን ይከላከላሉ ላይ ያስባሉ? ወይስ ከዚህ የበለጠ ትልቅ ነገር ይጀመራል? በአስተያየታችሁ ውስጥ ምን እንደሚያስቡ ይንገሩ።